ሰላም ጤና ይስጥልን እንደምን ቆይታችኋል? ይህ መጽሐፉ ይናገር የተሰኘ ሳምንታዊ መርሃ ግብር ነው። ባለፈው ጊዜ እኔና ወዳጄ ፋኑ ከሌላ ወንድማችን ጋር በዚህ ወቅት በምናነሳው ርዕሰ ጉዳይ ማለትም የእግዚአብሔር ወንጌል በተሰኘ ጭብጥ ስንነጋገር ነበር። ባለፈው የእግዚአብሔር ወንጌል በፍጥረት ውስጥ የሚለውን ሐሳብ አንስተን ተነጋግረናል። ይህንን ብለን ስንል ወንጌል የሚባለው ሐሳብ ቀራንዮ የጀመረ አይደለም። የዛሬ 2000 ዓመት የጀመረ አይደለም። አለ በብሉይ ኪዳን መጽሐፍት ትርክት ውስጥ የወንጌል ኮንሰፕት አለ ተባብለን ተነጋገርንና ይሄው ወንጌል እንዴት ፍጥረት ውስጥ በእግዚአብሔር የፍጥረት ዓለም ውስጥ ማለትም በዘፍጥረት 1 እና 2 ዘገባ ወንጌሉ በግልጥ ይታያል የሚለውን ሐሳብ ተነጋግረን ነበር። ለዚህ ያደረግነው ፋኑይ ታስታውስ እንደሆነ እግዚአብሔር ፍጥረትን ወደ ዓለም ያመጣበትን መንገድ ሰበብ አነሳን። ይሄውም ፍቅሩ ነው ብለን አንስተናል። የእግዚአብሔርን ፍጹም መልካምነት አሁን በወንጌሉ በኩል አክሰስ የምናደርገውን የእግዚአብሔርን ፍጹም መልካምነት በፍጥረቱ ዘገባ ተመልክተናል። ከዚያ ሰው የተሰጠውን ፖዚሽንና በሰው መፈጠር ውስጥ ደግሞ የእግዚአብሔርን ዓላማ ፍጥረት ውስጥ ተመልክተናል። ዛሬ ደግሞ ይሄው የወንጌል ሐሳብ በዘፍጥረት ዘገባ አንዱን ጭብጥ ሐሳብ እናነሳለን። በውድቀት ውስጥ እንዴት የወንጌሉ ሐሳብ ይታያል? ውድቀት ምንድነው? እንዴት ይታያል? ከዚያ በፊት ምንድን የነበረው? እግዚአብሔር ምንድን ያየው? ሰው ምንድን የሆነው? የሚለውን ሐሳብ እናነሳለን። ፋኑዬ እንዲህ ብናስብስ ከውድቀት በፊት ስለነበረው ዓለም ስለ ኤደን ገነት ጥቂት ነገሮችን እናንሳ እና እናንሸራሽ። ምናልባት በውድቀት ዓለም ውስጥ በሰው ውድቀት ውስጥ የእግዚአብሔር ወንጌል ሐሳብ ይስተዋላል ብለን ስንል ከውድቀት በፊት ይሄው የተፈጠረው ፍጹሙ ዓለም ባለፈው በተነጋገርነው ፍጹሙ ዓለም ውስጥ እንዴት ነው ምንድን የነበረው? ኤደን ገነት ውስጥ የነበረውን እውነት እንቃኝና እንመለስ። ኤደን ገነት ከስሙ ስንጀምር ኤደን የሚለው ሐሳብ ራሱ በሂብሪው ሐሴት ማለት ነው፣ ደስታ ማለት ነውና እግዚአብሔር በዘፍጥረት 1 እና 2 ውስጥ የፈጠረውን የመልካምነቱን መልካም የምንለውን ሐሳብ የምናገኝበት ቦታ ነው። ከፈጠረው ፍጥረት መካከል ኤደን በሚባል ስፍራ ገነትን እንደተከለ ወይም የአትክልት ስፍራ እንደተከለ መጽሐፍ ቅዱስ ይነግረናል። በዛም ደግሞ አዳምን እንዳስገባው እንዳኖረው እናያለን። ኤደን ገነት ምሉዕነት ያለበት ሆልነስ ያለበት ቦታ ነው። ምሉዕነት ማለት እግዚአብሔር በሙላት የሚመላለስበት ቦታ ነው። ሰው ደግሞ የሚበላው ምግብ በሙላት የተሰጠበት ቦታ ነው። የሚሰራው ስራ ተሰጥቶታል እንዲያበጃትና እንዲጠብቃት ኤደን ገነትን። ከዛ ውጪ ደግሞ ስርዓት ተሰጥቶታል፣ የሚኖርበት ስርዓት። የሚበላው ይህንን ነው፣ የማይበላውን ነገር ደግሞ እግዚአብሔር ነግሮታል። መልካምና ክፉን የምታስታውቀውን ዛፍ እንዳትበላ፣ ከዛ ውጭ ያለውን ደግሞ ሁሉ ብላ ብሎታል። የህይወት ስርዓት የተሰጠበት ቦታ ነው። ከዛ በተጨማሪ ደግሞ ረዳት የምትሆነውን ሚስት ሔዋንን እግዚአብሔር ከፈጠረ በኋላ በኤደን ገነት አብሮ እንዳኖራቸው እናያለን። ስለዚህ በግንኙነትም አንጻር አዳም ከስራም አንጻር ከእግዚአብሔርም ጋር በተገናኘ ምሉ የሆነ ህይወት ያለበት ኤደን ገነት እንደ ሳምፕል ነው። ሆልነስ የሚያመለክት ምሉዕነትን የሚያመለክት ቦታ ነው በእግዚአብሔር ቃል ውስጥ ማለት ነው። ስለዚህ ምዕራፍ 2ም ሲያልቅ የዘፍጥረት ጸሐፊ የሚነግረን አዳምና ሔዋን ራቁታቸውን ነበሩ፣ አይተፋፈሩም ነበር ይላል። which means በጣም ኢኖሰንስ ያለበት ቦታ ነው፣ ንጽህና ያለበት ቦታ ነው፣ መልካምነት የሚገዛበት ቦታ ነው ማለት ነው። ኦኬ፣ በጣም ጥሩ። ስለዚህ ባለፈው ስንነጋገር መልካም ያልነውን አንስተን ነበር። እግዚአብሔርም መልካም እንደሆነ አየ። እሱ መልካምነት ከእግዚአብሔር ባህሪ የተቀዳ የእግዚአብሔር ባህሪ ሪፍሌክሽን ነው ፍጥረት ላይ ብለን ተመልክተን ነበር። እሱ መልካምነት ሙሉ በሙሉ የሚገኝበት ስፍራ እንደሆነ ኤደን ገነት አንስተሃል፣ which is ትክክል። አንዳንድ የመጽሐፍ ቅዱስ አጥኚዎች ኤደን ገነትን የመጀመሪያ ቴምፕል ወይም ደግሞ የእግዚአብሔር መቅደስ ይላሉ። ሴንስ ይሰጣል። በዚህ መልኩ ካየን በጣም ሴንስ ይሰጣል። ምክንያቱም ኢንፋክት ያው ሌሎች ክፍሎች ናቸው የሚያመሳክሩልን ኤደን ገነት መሆኑን፣ ኤደን ገነት መቅደስ መሆኑን በግልጽ የሚናገሩ ክፍሎች አሉ። ለምሳሌ ትንቢተ ሕዝቅኤል ምዕራፍ 28 ላይ
በዛ የእግዚአብሔር መቅደስ ብሎ ይናገራል። ወይም የአትክልት ስፍራ ወይም በቅዱሱ ተራራ እያለ ኦልተርኔቲቭሊ ይጠቀማል ያንን ቃል። ስለዚህ የእግዚአብሔር መቅደስ ማለት አፍተሮል እግዚአብሔር በhalawቱ የሚገኝበት እና ኢንተራክት የሚያደርግበት፣ እግዚአብሔር ያው በሁሉም ቦታ ይገኛል፣ ግን በዓላማ የሚገኝበት እና ከሰዎች ጋር ኢንተራክት የሚያደርግበት ቦታ ነው። ወይም አይ ቲንክ ኤንቲ ራይት መሰለኝ እንደዛ የሚለው ሄቨን እና እርዝ ኮንታክት የሚያደርጉበት ፖይንት ማለት ነው። ስለዚህ ኤደን ገነት ልክ በዛ መልኩ ነው ዲፒክት ያደረገልን ዘፍጥረት ጸሐፊም። የእግዚአብሔር መንፈስ ይመላለስ ነበር ይላል። እግዚአብሔር ይመላለስ ነበር ይለናል። ከዛ ውጭ ደግሞ አዳምና ሔዋን የተሰጣቸው ኃላፊነት ለምሳሌ እንዲያበጇትና እንዲጠብቋት የሚለው ክህነታዊ የሆነ ሮል እንደሆነ የመጽሐፍ ቅዱስ አስተማሪዎች ይናገራሉ። በተለይ ራሱ የዕብራይስጡ ቃል ሌሎች ዘሌዋውያን የዘዳግም ክፍል ላይ ስለ ክህነት ስርዓት የተሰጠበት ቦታ ላይ ይገኛሉ እነዚህ ሀሳቦች እና በዛ ምክንያት ቦታው እግዚአብሔር በመገኘቱ በhalawቱ ኢንተራክት የሚያደርግበት በመሆኑ የመጀመሪያው ቴምፕል ታይፕ ተደርጎ ሊወሰድ ይችላል። መቅደስ ሆኖ ሊወሰድ ይችላል። እግዚአብሔር መገኘቱን ሰኪዩር አድርጓል። በእነሱ መካከል ሚሽን ተሰጥቷቸዋል። ኤደን ገነትን ጠብቃት፣ አጠጣት፣ ተንከባከባት። ይሄም ሚሽን ተሰጥቷቸዋል። ሚሽን አለ፣ ሪሌሽንሺፕ አለ፣ ከእግዚአብሔር ጋር የሚያደርጉት ሪሌሽንሺፕ አለ፣ እርስ በርስ የሚያደርጉት ሪሌሽንሺፕ አለ which is ፍጹም በጣም። ከዛ ከፍጥረት ጋር የሚያደርጉት ሪሌሽንሺፕ ደግሞ አለ። የግንኙነቶች ምሉዕነት ምልክትም ጭምር ናት። አሁን አዲስ ኪዳን ላይ የመቅደስ ኮንሰፕት ብሉይም ላይ አዲስም ላይ ስንመለከት ሪሌሽንሺፕ ሪስቶር የሚደረግበት ነው አይደለ? ሰው ከእግዚአብሔር ጋር የሚገናኝበት፣ ስለ ኃጢአቱ እርቅን ስርየትን የሚለምንበት ብለን ካልን እነዚህ የአዲስ ኪዳንም ልበል የጥንቱም የቀደመውም ኪዳን አጥኚዎች አራቱ ግንኙነቶች የሚባሉት ብሉይ ኪዳን ላይ ያሉት በፍጽምና የተስተናገዱበት ቦታ ነው። ሆኖም አያውቅም፣ ወደፊትም አይሆንም አንልም፣ ይሆናል። በክርስቶስ ኢየሱስ በኩል ምንጠብቀው አለ። ሁሉም ተስተካክሎ የሚኖርበት ማለት ነው፣ የሚኖርበት ስቴት ይመጣል እና ኦኬ ወደ ዘገባው እንምጣ። ታዲያ ምንድን ነው የተፈጠረው የሚለውን ሪፍሌክትና በዚህ ውስጥ እየኖሩ ነው። ኤደን ገነት በዚህ ውስጥ እየቀጠሉ ነው። አስተዳደሩ ቀጥሏል፣ መግቦቱ ቀጥሏል፣ እግዚአብሔርም አለ። አመፁ እንዴት ነው የመጣው የሚለውን ሀሳብ እናንሳ። ምናልባት ምን አይነት አመፅ ሊሆን ይችላል? እንዳልከው ዘፍጥረት ምዕራፍ 1 እና 2 ላይ እነዚህ አሁን የምትለው አመፅም ሆነ ውድቀት እንዳይመጣ እግዚአብሔር አስቀድሞ የሰራቸውን ነገሮችም እንመለከታለን። እግዚአብሔር የሰጠው ትእዛዝ አለ፣ ስርዓት አለ። ከዛ ውጭ ደግሞ ለአዳምና ሔዋን የሰጣቸውም ኃላፊነት አለ። እሱ ኃላፊነት እንዲጠብቁና እንዲያበጁ እንዲንከባከቡ ነው። ያ ማለት አዘ ሴም ታይም እግዚአብሔር ለሰጣቸው ትእዛዝም ወይም የሰጣቸውንም ትእዛዝ እንዲጠብቁ ነው። ተመሳሳይ በሆነ መልኩ ማለት ነው። ነሰሰሪ በሆነ መልኩ ያንን ነገር እንዲገዙ ለዛ ትእዛዝ እና ያንን ስርዓት እንዲያስጠብቁ፣ የትኛውም ከዛ ስርዓት አጌንስት የሚሆን ነገር ቢመጣ የእግዚአብሔርን እንዲመርጡ ማለት ነው። የእግዚአብሔርን እንዲበይኑ፣ እግዚአብሔር ያላቸውን ነገር ይሄ ክፉ ነው እንዳላቸው እንደዛ እንዲበይኑ፣ ይሄ መልካም ነው እንዳላቸው እንደዛ እንዲበይኑ ነው የእግዚአብሔር ፍላጎት የነበረው። ስለዚህ ምዕራፍ 2 ለምዕራፍ 3 ፕሪከርሰር ነው። ሁሉንም ነገር አስቀድሞ እንደተዘጋጀ እናያለን። በዚህ ሴታፕ ውስጥ ነበር እየኖሩ የነበሩት አዳምና ሔዋን። እንግዲህ ምዕራፍ 3 የሚጀምረው እንደዚህ በሚል ነው። እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበር ይላል። እዚህ ላይ ምንም አይነት ስፒሪቹዋል ነገር አይነግረንም፣ ወይም መንፈሳዊ ዓለም ስለጨለመው ዓለም አይነግረንም። በክሪኤሽን ውስጥ ያለ አንድ እባብ የተባለ እንስሳ ነው። ፕሩደንት ነበር ወይም ተንኮለኛ ዋይዝ ነበር ይላል። ተንኮለኛ የሚለው ሞር ያው ክራፍቲ የሚለው ማለት ነው። እንደዛ ነበር ይላል የእግዚአብሔር ቃል። በኋላ ላይ ሐዋርያው ጳውሎስም ዮሐንስ ራእይም ላይ እንደምናየው ይሄ የቀድሞ እባብ ስፒሪቹዋል ኢንፍሉዌንስ እንዳለበት፣ መንፈሳዊ ተጽዕኖ ውስጥ እንደነበረ ይነግሩናል። እባብ በተንኮሉ ሔዋንን እንዳሳታት ብሎ ጳውሎስ ዳይሬክትሊ ከመንፈሳዊ ዓለም ጋር ያገናኘዋል። ስለዚህ ከአዲስ ኪዳን ተነስተን ወደኋላ ስንመለከት
መንፈሳዊ ተጽዕኖ ውስጥ የሆነ ፍጥረት ነው እባብ በዚህ ኬዝ ማለት ነው። ምንም እንኳን ራሱ በፍጥረቱ ክራፍቲ ቢሆንም ተንኮለኛ ቢሆንም ያንን ነገር የተጠቀመበት መንፈሳዊ ዓለም አለ። ስለዚህ ጥያቄው የሚሆነው አንተም ትንሽ እኔ እንድታብራራው የምፈልገው ይሄ መንፈሳዊው ዓለም እንዴት ሪቤል ሊያደርግ ቻለ ነው። አሁን እናየዋለን ዝርዝሩን፣ ግን ከተስማማን ማለት ነው ከተስማማን መንፈሳዊ ዓለም ተጽዕኖ ውስጥ ሆኖ ነው ያ እባብ በዚህ መልኩ ሊያስት የመጣው የሚለውን ሀሳብ ከማየታችን በፊት መንፈሳዊው ዓለም ላይ የቀደመ አመፅ አለ ወይ? ሪቤሊየን አለ ወይ? what do you think? ወደዛ እንዲያው ከመግባታችን በፊት ማለት ነው። መንፈሳዊ ዓለም ላይ የቀደመ አመፅ በጣም ጥሩ አድርገህ ፋኑ ያስቀምጣል። በተለይ ተጽዕኖ ቀጥታ እባብን ተንኮለኛ ሚለውን አሁን እግዚአብሔር በፈጠረው ፍጥረት ውስጥ መልካም ነው ብለን በተመለከት ነው ምዕራፍ 1 እና 2 ላይ ፍጹም መልካምነት በነበረበት በፍጥረቱ ክፉ ሊሆን አይችልም እባብ በፍጥረቱ በማንነቱ ግን ክራፍቲ ዋይዝ ከፍጥረት ሁሉ በጣም አክቲቭ ተንኮለኛ ስለነበር እሱን ባህሪውን ተጠቅሞ ኢንፍሉዌንስ ያደረገው ሌላ አካል እንዳለ ከድምፁ ከቶኑ ተነስተን ምናልባት ከሚናገረው ፕሬዘንቴሽን ቀርቧል። እባብ ያቀረበው ፕሬዘንቴሽን አለ። ምናልባት ከፕሬዘንቴሽኑ ተነስተን ኢንፍሉዌንስ ላይ ስማማል። ኢንፍሉዌንስድ ሆኗል። የሚናገረው የሱን አይደለም። የሚናገረው የሱን ሳይሆን ከሆነበት የመጣ ሐሳብ ይመስላል። ቅድም እንዳልከው እኛም የምናደርገው ተመልካቾቻችን ግልጽ ካልሆነልን እዚህ ዘፍጥረት 1 እና 2 3 ስናጠና ግልጽ ካልሆነልን የምናደርገው ከዚህ ጋር ተነስተን ወደዚያ እንመለከታለን። መጽሐፍ ቅዱስን ከዚህ ከመጨረሻ ከአዲስ ኪዳን ተነስተን ወደ ቀደመው ኪዳን እንመለከታለንና እሱንም ስናደርግ ተጽዕኖ ውስጥ ነው ያለው። ምናልባት እኔ ማነሳው አሁን ላቀረብክልኝ ሐሳብ ኢሳይያስ እና ሕዝቅኤል ፍንጭ ሊሰጡን ይችል ይሆን? ስለዚህ አመፅ ኢሳይያስን ላንብብ። ምናልባት እዚህ ክፍል ላይ አከራካሪ ክፍል ነው በመጽሐፍ ቅዱስ አጥኞችም ዘንድ ማን ነው እንዴት ነው ተብሎ የሚታሰብ ክፍል ነው። አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅ? አሕዛብንም ያዋረድህ አንተ ሆይ እንዴት እስከ ምድር ድረስ ተቆረጥክ? አንተም በልብህ ወደ ሰማይ አርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ፣ በሰሜንም ዳርቻ መሰብሰቢያ ተራራ ላይ እቀመጣለሁ፣ ከደመናዎች ከፍታ በላይ አርጋለሁ፣ በልዑልም እመሰላለሁ አልክ። ነገር ግን ወደ ሲኦል ወደ ጉድጓድም ጥልቅ ትወርዳለህ የሚለው ሐሳብ አለ ኢሳይያስ ላይ። ከዚያ ሕዝቅኤል ላይ ደግሞ ተመሳሳይ አንተ ቅድም አንስተህ ነበር። ሕዝቅኤል ላይ ደግሞ ተመሳሳይ በእግዚአብሔር አትክልት ስፍራ አንተ ተቀምጠህ ነበር ኪሩብ ሆነ የሚለውን ሕዝቅኤል 28 ደግሞ የሚያነሳልን ሐሳብ አለ። ከዚህ ነው የምወስደው ይሄንን ውድቀት የእንትን ብቻ አይመስልም። አውዱ እንደሚነግረን እዚህ በቀጥታ የምናገናኘው ኢሳይያስ ላይ ላለ ንጉሥ፣ ሕዝቅኤል ላይ ላለ አንድ አካል አንድ ገዢ ብቻ የተጻፈ አይመስልም። እና በዚህ ሴንስ ከተመለከትን እዚህ ጋር ቅድም ባነበብኳቸው እንዲህ ብሎ የአመፅ ፕሮፖዛል ያቀረበ የሆነ አካል አለ እንዲህ ብሎ አንተም በልብህ የሚል ሐሳብ አለ። አንተም በልብህ እንደዚህ ብለህ አሰብክ። በልቡ አሰበ ይሄ አካል። ወደ ሰማይ አርጋለሁ፣ 1 ዙፋኔን ከእግዚአብሔር ከዋክብት በላይ አደርጋለሁ፣ 2 በሰሜን ዳርቻ በመሰብሰቢያ ላይ እቀመጣለሁ፣ ከደመናዎች ከፍታ በላይ አርጋለሁ፣ በልዑልም እመሰላለሁ። ይሄንን በተለይ የእንግሊዝኛው ትርጉም 5ቱንም የመጽሐፍ ቅዱስ አጥኞችም እንደሚነግሩን the 5 I wills ይላሉ። I will እኔ ይሄንን አደርጋለሁ I will እያለ ይሄንን ፕሮፖዛል አርጋለሁ፣ ከፍ ከፍ ላለው፣ መሰብሰቢያ ዳርቻ ላይ እቀመጣለሁ፣ ከደመናት በላይ ከፍ ከፍ ላለው፣ በመጨረሻ ምን ልታደርግ ፋይናሊ በልዑል እመሰላለሁ ብለህ ይሄንን አቀረብክ። ከዚያ የሆነው ግን የተገላቢጦሽ ነው ብሎ ጸሐፊው ይነግረናል። የሆነው ግን ወደ ጥልቅ ትወርዳለህ፣ ወደ ጉድጓድ ነው የምትገባው።
እና እዚህ ላይ አመጹን እንደው ሴንሱን እንውሰድና ይሄኛው አመጽ የመንፈሳዊው ዓለም አመጽ ነው ብለን ካልን የሆነ አመጽ ተደርጎ ይሄኛው ፕሮፖዛል ነው፣ ይሄኛው የቀረበ ሐሳብ ነው። ይሄንን ይዞ የወደቀ ይሄ ያልተሳካለት አንድ አካል አለ። እሱ አካል ተጽዕኖ አሳድሮ አይመስልህም ወይ እባቡ ጋር ያለው ጫና? ኤግዛክትሊ ቀጥሎ የምናያቸው ሐሳቦች ውስጥ የምናገኘው እሱን ነው። ምክንያቱም ቀጥታ ኮንትራዲክት የሚያደርጉ ነገሮችን ነው የሚናገረው እና ቅድም ጥሩ ነገር አንድ ያነሳው እግዚአብሔር መልካምን ክሬሽን ነው የፈጠረው፣ መልካም የሆነ ፍጥረት ነው የፈጠረው። ለኢቪል ፖቴንሻል ይኖራል ወይ? እሱ ሌላ ፍልስፍና ጥያቄ ይሆናል። ግን ፖቴንሻል ሊኖር ይችላል በነፃ ፈቃድ ምክንያት፣ እሱን ልናወራበት እንችላለን ወደፊት። ግን እግዚአብሔር የፈጠረው ግን መልካም ነገር ነው። ስለዚህ በዛ መልካም ነገር ውስጥ እባብ አንለስ ኢንፍሉዌንስድ ካልሆነ በስተቀር ያንን ሊያደርግ አይችልም። አስቀድሞ ተመሳሳይ በሆነ አመፅ የወደቀ አካል አለ። ያ ደግሞ ስፒሪቹዋል የሆነ ሪያልም ውስጥ የተከናወነ ነገር ነው። ስለዚህ ያ አካል ነው መጥቶ ኢንፍሉዌንስ ያደረገው። ለዛ ምልክቱ ከሕዝቅኤልና ከኢሳያስም በተጨማሪ ቀጥሎ የሚያነሳቸው ሀሳቦች አሁን የምንመለከታቸው ማለት ነው። እነዛ ውስጥ ቀጥታ ኮንትራዲክሽኖችን እናያለን እና በኋላም ያው አንተም ትጨምርበታለህ በእግዚአብሔር ቦታ የመቀመጥ ልክ እንደፈለገው ማለት ነው። አሁን ኢሳያስ ላይ ያነበብከውን ነገር ነው ኦልሞስት ሚረርድ ሆኖ የምናየው እዚህ ጋር ማለት ነው። ማለት በልዑል የመመሰል እንደ ልዑል ተመስሎ አዳምና ሔዋንን ዲክቴት ለማድረግ ወይም ፍጥረትን ዲክቴት ለማድረግ ለማዘዝ ሲሞክር፣ ባለስልጣን ሆኖ ሲሞክር እናያለን እና ስለዚህ ያንን አምቢሽኑን በተፈጠረው ፍጥረት ውስጥ ለመፈጸም እየሞከረ ይመስላል እና ይህን ደግሞ የሚያሳየው ቀጥሎ የምናያቸው ሀሳቦቹ ናቸው ብዬ አስባለሁ። ኦኬ ቴንክ ዩ ፋኑይ። ስለዚህ እንዲናርጋ አሁን ምናልባት ሰይጣንን ይህንን አካል እንጥራው የሆነ አካል አለ ኢንፍሉዌንስ ያደረገው አካል አለ ስንል ይሄኛውም ክፍል በግልጽ ስለማያስቀምጥልን በደንብ ስናጠናና ስናይ ደግሞ እንደዚህ ሊሆን እንደሚችል እናምናለን። ይህንን አካል እናንሳና ሰይጣን ዲያብሎስ ክፉ በምን ይመስላል? አሁን ሁለቱን ስታስብ ሁለቱን ክፍሎች ከሁለቱ ክፍሎች እንነሳና ልቡ ውስጥ ያለው ምን ኃጢአቱ ምንድን ነው ሊሆን የሚችላል? ፕራይድ ትዕቢት ነው። እኔነት ማለት ነው። ምናልባት ከዚህ ጋር ይገናኝ ይሆን ሔዋን ጋር የሚያቀርበው ፕሬዘንቴሽን? ኤግዛክትሊ። እኔ እንዲሁም ቅድምም ስታነብ አሁን 5 ፖይንቶች ስታነብ እያየሁ ያለሁት እሱን ነው። ራሱ ጋር የሆነውን ነገር ነው ወደ እነሱ ያመጣው ሀሳቡን፣ ፕሮጀክቱን፣ አምቢሽኑ ማለት ነው። ግን ያመጣበት መንገድ ነው ትንሽ የለወጠው እንጂ የመጨረሻ ኤንድ ጎሉ ተመሳሳይ ነገር ነው። ግን እስቲ ዝርዝሩን ስናይ እናየዋለን። ኦኬ ምን ቀረበ ለሔዋን ምን ቀረበላት? ተመልካቾቻችን በውድቀት ዘገባ ውስጥ ምንድን ነው የተካሄደው የሚለውን ነው እያሰላሰልን ያለ ነው። ከእግዚአብሔር ቃል እውነት እያሰላሰልን ያለ ነው። በተለይም ከዘፍጥረት ምዕራፍ 3 ዘገባ ተነስተን ነው እያየን ያለ ነው። ምን ተካሄደ፣ እንዴት መጣ የሚለውን ወደ ዓለም ገብቷል ይሄ ክፉ። ከዚያ እንዴት ፕሬዘንት አደረገ፣ እንዴት ያወራሉ የሚለውን ደግሞ እናንሳ። ምን አሁን ከእንትኑ እንነሳ። ጥያቄውን እኒ በኤደን ገነት ካሉ ዛፎች እንዳትበሉ አዟችኋልን ብሎ ይጠይቃል። በጣም በጣም ናቹራሊ ስናስብ እንድትበሉ አዟችኋልን ብሎ መጠየቅ ይችላል። ከተፈቀደላቸው ዛፎች መነሳት ይችላል። ለምንድነው? ሌሎችም እንደሚሉት አንድ ኔጌቲቭ ኮማንድ ኔጌቲቭ የሚመስል ይሄ ዶንት ዱ የሚለው ማለት ነው። አንድ ኔጌቲቭ ኮማንድ ነው ያለው። የተሰጡ ብዙ አማራጮች እያሉ ለምን መነሻ ሀሳቡ ኔጌቲቭ ኮማንድ እንዲሆን ሰይጣን ፈለገ የሚለውን ትንሽ ብናይ። ሰይጣን እንግዲህ አይ ቲንክ ከዚህም በኋላ የምናየው ናሬቲቭ ውስጥ የመጽሐፍ ቅዱስ ትርክት ውስጥ ስትራቴጂው በዋናነት ስትራቴጂው ሽንገላ ነው እና ደግሞ እውነትን ከሐሰት ጋራ ሚክስ አድርጎ ማቅረብ ነው። ምክንያቱም ወደሚፈልገው ሀሳብ ለማምጣት ወደሚፈልገው አመፅ ለማምጣት ማለት ነው። ስለዚህ እዚህ ጋራ ኮንቨርሴሽን ነው ስፓርክ ያደረገው ያነሳሳው ማለት ነው። ያነሳሳበት መንገድ ደግሞ እነሱን ቁጭት ውስጥ የሚከት እና የተከለከሉትን ነገር በደንብ እንዲያስቡበት የተከለከሉትን ነገር በደንብ እንዲያብላሉትና ለምን ወደሚለው ጥያቄ እንዲመጡ
የሚያደርጋቸውን ነገር ነው የጠየቃቸው። ምክንያቱም ያለው በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልና አላት ይላል። ከገነት ዛፍ ሁሉ ብሉ ነው ያላቸው፣ ግን በመካከሏ ካስቀመጥኩ ዛፍ ግን እንዳትበሉ ነው ያላቸው። ይህንን ሰይጣን ያውቃል ፎር ሹር። ግን ምንድነው ኢንቴንሽኑ? አላማው ምንድነው? የተከለከሉትን ነገር ወደ ተከለከሉት ነገር እንዲመጡ ነው። አይ ሁሉንም እንበላለን የተከለከልነው ግን አለ ወደሚለው ወደ ማዕከሉ ወደ ጥያቄው ማዕከል እንዲመጡና የተከለከሉት ነገር በደንብ ውስጣቸውን እንዲያብሰለስል እንዲነካ የማድረግ ስራ ነው። በነገራችን ላይ በዚሁ አጋጣሚ የሰይጣን የትኛውም ዘመን ስትራቴጂ ይሄ ነው። ኮንቨርሴሽንን ስፓርክ የሚያደርገው በዚህ መንገድ ነው ብዬ አስባለሁና ያንን ነው የጠየቃት። ሴቲቱም የመለሰችለትን ደግሞ እናያለን። በገነት ካለው ዛፍ እንዳትበሉ አዟልን? እንደዚህ ተናግሯልን? አሁን ምን በደንብ ማየት እንችላለን። እግዚአብሔር አዟልን? ከኤደን ገነት ዛፎች ብሏልን? ትክክል ነው? ነፃነታችሁ የምር ነፃነት ነው? ነፃ ፍጥረት ሆናችሁ የምትኖሩ ነው የሚመስላችሁ? ከኤደን ገነት ዛፎች ኢሹ ቀጥታ ነው ወደ ከዛፏ ጀምሮ እንዳትበሉ አዟልን ብሎ ነው የሚጀምረው። እዚህ ላይ ሔዋን የሚመጣላት አዟል ተናግሯልን? አሁን ኦቶሪቲ ጋር አሁን ትዕዛዝ ጋር ኮማንድ ጋር የሚመጣ ይመስለኛል። አዟል አሁን ማዘዙን ኮሽን እንዲያረጉ ከልክሎናል። ሴቲቱ እንዳትበሉ እንዳትነኩ በበላችሁት ቀን ሞትን ትሞታላችሁ ብሎናል። ልታሰላስል ትችላለች። ለምንድን ነው ያለው? ማን ስለሆነ ነው ያለው? አሁን ኮሽን ማድረግ አለባት። ይሄ ስልጣን መጠየቅ አለበት። ይሄ ስልጣን እንዴት ነው ግን ያመንኩት ትሊሆን ማይንዳቸው ውስጥ ምን ሊመላለስ ይችላል? ይሄንን ኮንቨርሴሽን እስቲ ሪፍሌክት እናድርግ እዚህ ላይ። ያ ኤግዛክትሊ የሰይጣንም ሐሳብ የነበረው እንዳልከው ኦቶሪቲውን መጠየቅ ነው፣ ወይም ደግሞ ኦልተርኔቲቭ ኦቶሪቲ ሆኖ መቅረብ ነው። አማራጭ ባለስልጣን ማለት ነው ሆኖ ነው የቀረበው። ምክንያቱም እያላት ያለው ልክ እንደ እግዚአብሔር ሆኖ ነው አክት እያደረገ ያለው እንደ እግዚአብሔር ሆኖ። በተለይ ደግሞ የሚቀጥሉት ቁጥሮች ውስጥ በደንብ የምናየው ነው። ይሄ ጥያቄው ራሱ እሱም አንዱ የፍጥረቱ አካል ነው። እግዚአብሔር ምን እንዳለ ያውቃል። በምን አይነት ስርዓት ውስጥ እየተመላለሱ እንደሆነ ያውቃል። ግን ጥያቄው ራሱን በልዑል መስሎ ነው የቀረበው፣ ቅድም ባልከው ክፍል መሰረት ማለት ነው። ስለዚህ ያንን ጥያቄ ሲጠይቃት ኖርማሊ መልካምና ክፉን የሚያሳውቀው ዛፍ ያለው በመካከል ነው፣ በገነት መካከል ነው። በደንብ ካሰብ ነው አዳምና ሔዋን በደንብ እያዩት ነው የሚመላለሱት። ሴንትራል ፖዚሽን ላይ ነው ያስቀመጠው እግዚአብሔር። ለምን እንዳስቀመጠው በኋላ የተወሰኑ ሀሳቦችን እንሰጣለን። ግን እንደዛ ስላደረገው ያስባሉ፣ ያዩታል። ምንድን ነው እዛ ውስጥ ያለው ነገር ምንድን ነው? ለምንድን ነው እግዚአብሔር የሚለው ነገር ናቹራሊ ሊመጣባቸው ይችላል እንደ ሰው ስናስበው። ግን ያንን ግራውንድ ተጠቅሞ ሰይጣን እግዚአብሔርን ኩዌሽን እንዲያደርጉ ወደ ማድረግ ነው ያመጣቸው። እንግዲህ እሷ ያለችውን ነገር እንመልከት። ምንድን ነው ያለችው? በገነት ካለው ከዛፍ ፍሬ እንበላለን፣ ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትንኩት። እና አትንኩት አላላቸውም፣ አትብሉ ነው ያላቸው። ግን ሰምሃው ልትበላ እንደፈለገች ኢንዲኬተር ነው። ጸሐፊውም ሊነግረን የፈለገው ምን ያህል ማወቅ ትፈልጋለች። ያንን ነገር ነክታ በልታ የሆነ ነገር ያ ፍላጎት ውስጥ አለ። ስለዚህ አንዳንዴ የምንፈልገውን ግን የተከለከልነውን ነገር በጣም ያንን ነገር መልካት ስንፈልግ ኢንፈሳይዝ እናደርገዋለን። በጣም ነገሩን በጣም አጽንኦት እንሰጠዋለን። ፍላጎታችንን በሌላ መልኩ እናሳያለን ማለት ነው። ስለዚህ ሔዋን አትንኩት ስትል ለዛ ያላትን ፍላጎት እያሳየችው ነው ለሰይጣን። ስለዚህ በዚህ መልኩ ነው ፍላጎቷን የገለጸችለት። በጣም ጥሩ። የሚገርመው አሁን ወደ እባቡ ምላሽ እንምጣ። ይህንም ብላ ስትል አሁን ኮሽን እያደረገ ያለው አሁን አንድ ዛፍ ፍሬ ስለመብላት ስላለመብላት አይደለም ጉዳዩ። አሁን ሁለት ስልጣናት ናቸው የቆሙት። ኮሽንን እንዲያደርጉ እያቀረበ ነው። ብሏልን? አዟልን? ታምናላችሁ?
እንደዚህ ነው እናንተ የምታስቡት ልክ ነው is he right አሁን ይሄ ጤናማ ነው ሚል ጥያቄ ውስጧ አጭሮ እንዳቀረብከው ቅድም እንዳወራኸው በደንብ እንድታሰምር እንድታሰላስለው አድርጓል። ይሄን ካለች በኋላ ሰይጣን ምን ይላል? አጌንስት ፕሬዘንቴሽኑን ሲያቀርብ ሞትን አትሞቱም። አንድ እውነት እግዚአብሔር ሲሰጣቸው በበላችሁት ቀን ሞትን ትሞታላችሁ፣ ሰይጣን ሞትን አትሞቱም። ይሄንን የእንግሊዝኛውን ትርጉም ቅድም እያየው ነበርና you shall not die surely you shall not surely die ሞትን አትሞቱም። ይሄ ይገልጽልኝ ይሆን ይሄ ቃል? ሞትን እንኳን አትሞቱም እንደው ዝም ብሎ እንጂ አይነት ማለት ነው። ሞትን እንኳን አትሞቱም፣ ሞትን ትሞታላችሁ። እግዚአብሔር ሰይጣን አማራጭ ሐሳብ አማራጭ ፕሮፖዛል ሌላ መንገድ ይዞ መጥቷል። ሞትን አትሞቱም። ስለዚህ ብንበላው እንሞታለን ትረስት ማድረግ ሊኖርባት ነው እግዚአብሔርን። ሞትን አትሞቱም ሌላ ድምፅ መጥቷል። ከላይ ደግሞ ብሏልን የሚል መጥቷል። ብሏልን በሚል ጥያቄ መጥቷል። አሁን ደግሞ እባቡ እያላት ነው። ሰይጣን እያለ ነው፣ እግዚአብሔርም ብሏል። ስለዚህ አሁን እዚህ ውስጥ ለነዚህ ንግግሮች ሁለቱም እውነት አለን ብለው ነው በስልጣን መልክ እየቀረቡ ያሉት ከዘገባው። ይሄንን ቴንሽን ኮንትራዲክሽን ሊሆን ይችላል፣ ውጥረት ሊሆን ይችላል። አሁን የምትገባበትን ውጥረት ማለት ነው። ተመልካቾቻችን በውድቀት ዘገባ ውስጥ እንዴት ምንድን የተፈጠረው የሚለውን ነው እያሰላሰልን ያለ ነው። ምንድን የተፈጠረው? ኃጢአት ምንድን ነው የሆነው? ኤደን ገነት ላይ ማን ምንድን ያደረገው የሚለውን እየተመለከትን ያለ ነው። ለሱ ስለሆነ የወንጌሉ ምላሽ ፕሮግራማችን የእግዚአብሔር ወንጌል የሚል ጭብጥ ይዞ ነው የሚቀጥለው። የእግዚአብሔር ወንጌል መፍትሄ ሆኖ የሚመጣው ሰው በእግዚአብሔር ላይ ስላመፀ በዚህ መልኩ በዚህ በኩል በመጽሐፉ እንደሚነግረን መጽሐፉ ለዚያ ስለሆነ አመፁን በትክክል ካልተረዳን ወንጌሉን በቅጡ መረዳት እንቸገራለን ብለን ነው እየተመለከትን ያለ ነው። ይህንን ውጥረት ፋኑዬ ትንሽ ምን ሀሳቦችን ማንሳት እንችላለን እዚህ ላይ? ዋናው ነጥብ በኋላም ለወደፊትም ዲስከሽኖቻችን የሚጠቅመን ብዬ የማስበው ቅድም ያልከው ነገር ነው። ስልጣን ህይወታችንን ዲክቴት የሚያደርገው ማን ነው? ይሄ ትልቁ ኢምፖርታንት ጥያቄ ነው። ከዚህም በኋላ የሚመጣ ትልቁ ጥያቄ ማን ነው ዲክቴት የሚያደርገው ህይወታችንን? እኛ ራሳችን፣ እግዚአብሔር፣ ሌላ መንፈሳዊ አካል፣ ዓለማዊ ሀሳብ፣ ፍልስፍና? ዋት ኢዝ ኢት? ምንድን ነው የሚመራው? ዲክቴት የሚያደርገው ነገር ምንድን ነው? አሁን እዚህ ጋራ እንዳልከው አማራጭ ስልጣን አለኝ የሚል አካል ነው የመጣው፣ ሰይጣን ማለት ነው። ስለዚህ ሞትን አትሞቱም፣ ከእርሷ በበላችሁ ቀን ግን አይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካምንና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ ይላል። አሁን ሌላ ደግሞ ነገር መጥቷል። ከኦቶሪቲም ባለፈ እግዚአብሔርን ኢቪል የማድረግ ወይም እግዚአብሔር አንዳች የደበቃቸው ነገር እንዳለ እና ይሄ ክፉ ሎርድ ክፉ ጌታ እንደሆነ ማለት ነው፣ ክፉ አዛዥ እንደሆነባቸው አይነት ነገር ነው ያደረገው። ምክንያቱም እንደሱ የምትሆኑበትን ጥበብ እዛ ውስጥ እንዳለ እሱም ያውቃል ሲላቸው ኢሚዲየትሊ እምነታቸውን ነው እየነካ ያለው። ምክንያቱም ባለፈውም እንደተነጋገር ነው ያን ሁሉ መልካም ነገር የፈጠረውን እግዚአብሔርን እነሱንም ጭምር ማለት ነው ኩዌሽን እንዲያደርጉት ነው ያደረጋቸው መልካምነቱ ላይ ማለት ነው። ስለዚህ እግዚአብሔር ሽሩድ የሆነ ሀሳብ አለው በልቡ ውስጥ ማለት ነው አሁን ለነሱ። ምክንያቱም እንደነርሱ የሚሆኑበትን ነገር እያወቀ ደብቋቸዋል። እንደርሱ የሚሆኑበትን ነገር ደብቋቸዋል ሰማው። ስለዚህ ሌላውን እንግዲህ ሰይጣን ያመጣው ነገር ደግሞ ይሄ ነው። የእግዚአብሔርን መልካምነት ነው ያደበዘዘባቸው ያለ። እያወራህ ምን አሰብኩኝ? እግዚአብሔር ከልካይ ነው። ከላይ እንዳትበሉ አዟቸዋልን? ከልክሏቸዋልን? አዟልን? የሚለውን ሀሳብ ስናስብ መጀመሪያ ማይንዳቸው ውስጥ የሚመጣው እግዚአብሔር ሰጪ፣ እግዚአብሔር ለጋስ፣ እግዚአብሔር ቸር፣ እግዚአብሔር ፍቅር፣ ኢንቫይሮንመንቱ እግዚአብሔርን ከልካይ አድርጎ ገና ጥያቄውን ስናስብ ከልክሏቸዋል፣ አዟቸዋል አይደለ? እንዳትበሉ ብለዋል አይደለ? ስለዚህ እግዚአብሔር ከልካይ፣ ቅድም እንዳልከው ደግሞ እግዚአብሔር በክፉ ምኞት
ውስጡ ወደፊት ይዞ እነሱን እየጨቆናቸው እንዳለ የሚገርም ነው። ስለዚህ አሁን የእግዚአብሔርን መልክ እያጠለሸባቸው ነው፣ አስተዳደሩን እያጠለሸባቸው ነው። እሺ ምን ይሁን አሁን እዚህ ውጥረት ውስጥ? መምረጥ አለባት ሔዋን፣ መምረጥ አለባት። ሞትን ትሞታላችሁ፣ አትሞቱም። ሞትን እንኳን አትሞቱም። ስለዚህ ቅድም አንስተሃል ፋኑኤ፣ በደንብ እንድናሰምር የምፈልገው በእኔ በኩል የእምነት ያልከው ቅድም እምነታቸውን ነው እየሸረሸረ ያለው። ኤደን ገነት ላይ የወደቅነው ከእግዚአብሔር ላይ የነበረንን ትረስት አንስተን ሌላኛው አካል ላይ አድርገን። የእምነት ጉዳይ ለመጽሐፍ ቅዱስ እንግዳና የዛሬ 2000 ዓመት ማመን እምነት ብሎ ከወንጌል ጋር ያስተዋወቀን አይደለም። እግዚአብሔር የእምነት ጉዳይ ጥንትም ነበር። እዚህ ጋር እምነት ነበር ማለት ነው። አምነው ነው የኖሩት። ቅድም እንዳነሳኸው በኤደን ገነት መካከል ዛፉ አለ። አምነው ነው የኖሩት። አምነው ነው የሚመላለሱት። አሁን እምነታቸው ይሸረሸራል። ስለዚህ ለእምነት ጥቂት ነገር እናንሳ። ፋኑኤ እንዴት ታገናኝልኛለህ መሰለህ? እሱን እምነት በማጣት ከእግዚአብሔር ላይ ያላቸውን ትረስት አጥተው ምናልባትም ወደ ውጤቱ እንመጣለን። አዲስ ኪዳን ላይ ደግሞ የእምነት ኮንሰፕት አለ። ከሱ ጋር ወይም ደግሞ ከዚያኛውን በፊት ለምን ዓላማ ነው ሰይጣን የፈለገው? ምን እንዲሆኑ ነው? ዴን አሁን በልተው ምን ይሆናሉ የሚለውንም ማንሳት ይችላል። በጣም ኢምፖርታንት ነገር ነው ያነሳው። እምነት በተለይ መጽሐፍ ቅዱሳዊ ቲም ነው፣ ጭብጥ ነው። ሰይጣንም እሱን ከነካ ሁሉንም ነገር መንካት እንደሚችል ያውቃል። አይ ቲንክ አሁንም ድረስ ያለው በኢቫንጀሊካልስ መካከል አንዱ ያለው ኮንፊውዥን የሚመስለኝ የምንወዛገብበት አንዱ ጉዳይ ይሄ ይመስለኛል። የሰይጣን ትኩረት ሰዎችን ማበልጸግ፣ ማደሄት፣ ማስታመም፣ መኪና መገልበጥ ወይ የሆነ ነገር ማድረግ ነው ተብሎ ይታሰባል። በቃ ከነዚህ ፊዚካል ነገሮች ጋር ግን ሰይጣን ኦብጀክቲቭ እምነታችን ነው። በየትኛውም አቅጣጫ እምነታችንን መንካት ነው። እግዚአብሔር ላይ ያለንን የእግዚአብሔርን ጉድነስ፣ መልካምነት፣ የእግዚአብሔርን ጌትነት፣ ንጉስነት፣ አምላክነት እንድንጠራጠር ማድረግ ነው። ስለዚህ እዚህ ላይ ተሳክቶለታል። እምነታቸውን ነካባቸው፣ ዳውት አደረጉት እግዚአብሔርን ማለት ነው። እግዚአብሔርን መጠራጠር ጀመሩ፣ የደበቃቸው ነገር እንዳለ ስላሰቡ ማለት ነው። ስለዚህ ያቀረበላቸውን ኦልተርኔቲቭ ነገር ተቀበሉ ማለት ነው። አዲስ ኪዳን ላይ ጳውሎስ ሮሜ ምዕራፍ 1 ላይ የሚናገረው ነገር አለ። ተዚህ ላይ ከሆነ ሐዋርያነትና ጸጋን የተቀበልነው ከእምነት የተነሳ መታዘዝ እንዲኖር ነው ይላል። ስለዚህ ኦቢዲየንስ የሚባለው መታዘዝ የሚባለው ነገር የሚኖረው እምነት ሲኖር ነው። እምነት ከሌለ ደግሞ ዲስኦቢዲየንስ ነው የሚኖረው ፍሩቱ ማለት ነው። ስለዚህ እግዚአብሔር ላይ ያላቸውን እምነት ሲነካ እግዚአብሔርን ዲስኦቤ ማድረግ ነው ቀጥሎ የሚመጣው ነገር። ስለዚህ እጃቸውን አልጠመዘዘም ወይም ምንም ነገር አላረጋቸውም። እግዚአብሔር ዳውት እንዲያደርጉት አደረገ። ስለዚህ እግዚአብሔርን ዳውት ካደረጉት ዘ ኔክስት ስቴፕ ቀላል ነው፣ መቅጠፉ ማለት ነው። አሁንም ተመሳሳይ ነገር ነው ጳውሎስ የሚነግረን። ክርስቶስን ስናምን ኦቢዲየንስ ደግሞ ይቀጥላል፣ ፍሬ ይሆናል ማለት ይቀጥላል። ስለዚህ እንዲህ ማለት እንችላለን ፋኑኤ፣ በኤደን ገነት ላይ ኮሚት ያደረግነው ኃጢአት፣ የሰራነው ኃጢአት አለማመን ነው ማለት እንችላለን። ኢኒሻሊ አዎ፣ ጅማሬው እሱ ነው። እንዲህ ታስቦ ይታወቅ። እንደዚህ እኮ አስበን እናውቃለን። ከኤደን ገነት የተባረርነው ባለመታዘዝ ነው። እንዴት? በቃ አትብሉ የተባልነውን ፍሬ በላን፣ አልታዘዝንም፣ ተባረርን ሲባል ሰምተህ አታውቅም ፋኑኤ? አለመታዘዝን በቃ ለምሳሌ አንተ ከአንተ ጋር 4 ሰዓት ተቀጣጥረን 4 ተኩል መጣህ እንበል። እኔን አልሰማኸኝም፣ ምሳሌ ነው ያነሳሁት። አሁን ይሄኛውም አለመታዘዝ አይደለ? ካላስፈቀድኩ ካልጠየቅኩ አለመታዘዝ ነው። እንደዚህ አይነት ቀላል ኢሹ አድርገው ሰዎች ያስባሉ። በዚህም አቅጣጫ ሰይጣን የተሳካለት ይመስለኛል ቅዱሳት መጽሐፍትን በምንረዳበት መንገድ። ኤደን ገነት ላይ የተደረገው ተመልካቾቻችን ምንድነው እያለን ያለነው? ኤደን ገነት ላይ የተከወነው ነገር ያጠፋነው ጥፋት አመጽ ነው። በእግዚአብሔር ላይ የተደረገ አመጽ ነው። ኤደን ገነት ኃጢአት አመጽ ነው ሲለን መጽሐፍ ቅዱስ አመጽን ያደረግነው። ልክ ያ አካል መጣ፣ ፕሮፖዛሉን አቀረበ፣ አማራጭ ሀሳብ አቀረበ። ያለን ምርጫ አንድ ነው። ያላት ምርጫ እዚያ ራሳችንን ቁጭ አድርገን እኛም ስናስብ ያለን ምርጫ አንድ፣ እግዚአብሔር ትላንት ባለው በተናገረው አምኖ ባይገባትም
ባታብራራም አትብሉት የሚለው ሐሳብ መልስ ባይገኝለትም ለአሁን ያላት አማራጭ ትረስት አርጋ እዛው መቆየት ነው። አሊያም ደግሞ ይሄንን ሰይጣን የሳለባትን ምስል ይዛ እግዚአብሔር ላይ ማመጽ ነው፣ እግዚአብሔር ላይ መነሳት ነው። አንተ እንደዚህ ነህ ማለት ነው። ስለዚህ ምናልባትም የመጀመሪያውን ኃጢአት እኔነት፣ ትዕቢት፣ አለማመን ይላሉ ብዙ ሰዎች የመጽሐፍ ቅዱስ አጥኚዎችም። እንዴት ታያለህ? ዳይሬክትሊ ሪሌትድ ነው አለማመንና ትዕቢት፣ ፕራይድ። ምክንያቱም በእግዚአብሔር ካላመንን የሆነ የምናምነው እኮ አካል አለ። በነገራችን ላይ ኤቲስትም ቢሆን እኮ የሚያምነው ነገር አለ። አፍተር ኦል ሰው ያለ እምነት ሊሆን አይችልም። እግዚአብሔር የለም የሚለው ሐሳብ ራሱ እኮ እምነት ነው። እንደውም ትልቅ እምነት ነው የሚጠይቀው። አለ ነው ቀላልና በጣም አማኝ ይመስለኛል እኔ ኤቲስት የሆነ ሰው የለም ብሎ እንዴት በጣም እምነት ይጠይቃል እሱ። ወይም ደግሞ ቢያንስ ለጅማሬ ማተር የሚባለው ነገር ኢተርናሊ ኤግዚስት የሚያደርግ ነው ብለህ ማመን አለብህ። ምክንያቱም የሆነ ፖይንት ላይ መጀመር ስላለበት ሁሉም ነገር ማለት ነው። ኤኒዌይስ ወደዛ ሳንገባ እምነት ነሰሰሪ ነው። የትኛውን አካል ነው ምናምነው የሚለው ነው ልዩነቱ። ስለዚህ እዚህም ጋር ሀፕን ያደረገው እሱ ነው። አላመኑትም እግዚአብሔርን፣ ግን ሌላ ያመኑት አካል አለ። ያ ደግሞ ያመጣው ውጤት አለ፣ ኮንሲኩዌንስ አለ። እንትኑን ፋኑዬ አሁን ይሄ ከመሆኑ የተነሳ ምንድን ነው የሚሆንላቸው? ምናልባትም ሰይጣን አሁን ከዚህ አስተዳደር ውጡ እያለ ነው። አማራጭ ያለውን መንግስት ይዤላችሁ መጥቻለሁ፣ ሀሳብ ይዤላችሁ መጥቻለሁ። ለምን ራሳችሁን አትችሉም? መልክና አምሳልን ምዕራፍ 1 ላይ ስንመለከት በእግዚአብሔር ቦታ ስለ እግዚአብሔር እንዲያስተዳድሩ ነው። ለምን እናንተ በውክልና ታስተዳድራላችሁ? ለምን ለራሳችሁ አታስተዳድሩትም? ይህንን የሚያምር ዓለም ያለ አለቃ፣ ያለ የበላይ አካል፣ ያለ አስተዳዳሪ፣ ያለ ስልጣን ለምን ይሄው እጃችሁ ላይ ይገባል? ሞትን አትሞቱም፣ እንደ እግዚአብሔር ነው የምትሆኑት። እንደ እግዚአብሔር ነው የምትሆኑት የሚለውን ሀሳብ ትንሽ ኦኬ። እንዲያውም በጣም የሚያስቀኝ ነገር ሰይጣን ካቀረበው ፕሮፖዛል ውስጥ ኦቶኖመስ እንድትሆኑ ነው እያላቸው ነው። ግን ኦብጀክቲቭሊ ካየነው ግን አይሆኑም። ይሆናሉ፣ ግን ደግሞ በሱ ቁጥጥርም ስር ይሆናሉ። ልክ ኤፌሶን ምዕራፍ 2 ላይ እንደሚነግረን ጳውሎስ ማለት ነው። በጨለማው መንፈሳዊ ፈቃድ ነው ሰው ሁሉ የሚመራው ከወደቀ ከእግዚአብሔር ከክብር ከጎደለ በኋላ ማለት ነው። ስለዚህ እንደ እግዚአብሔር ትሆናላችሁ የሚለው ፕሮፖዛል በጣም የሚያስቀው ምንድነው? ምዕራፍ 1 ላይ ባለፈው እንዳየነው ሰው በእግዚአብሔር መልክና ምሳሌ ነው የተፈጠረው። ማለት ያ ዲግኒቲ ያ ክብር የተሰጠው አካል ነው ሰው ከፍጥረት ሁሉ ማለት ነው። በተለይ አሁን እንደ እግዚአብሔር የሚለው ኢኳሊቲን ነው የሚያሳየው። ወይ እንደ እግዚአብሔር አሁን የበላይ የለበትም፣ ማንም አለቃ የለውም፣ አዛዥ የለውም። ስለዚህ ያ አይነት ፍሪደም ያ አይነት ነፃነት ከእግዚአብሔር እኩል የመሆን ማለት ነው። ወይም ከቻሉ መብለጥ፣ ግን ቢያንስ እንደ እግዚአብሔር መሆን ማለት ነው። እንደ እግዚአብሔር አይነት ነፃነት። እግዚአብሔር ምንድን ነው ያለው እዚህ ውስጥ ካለን ሁሉንም ነገር ዲክቴት የሚያደርገው እግዚአብሔር ነው። ይህንን ዛፍ እንዳትበሉ ይላቸዋል፣ ያኛውን ብሉ ይላቸዋል፣ ዓላማ ይሰጣቸዋል፣ ሰሩት ይሄንን ይላቸዋል። ኤግዛክትሊ ሔዋንን ያመጣል፣ እግዚአብሔርን ሁሉንም ነገር የሚሰራው። ስለዚህ ያ አይነት ፍሪደም ልክ እንደሱ ሆኖ አክት ማድረግ ብቻቸውም ማለት ነው። እንደ እግዚአብሔር ሆኖ ዲክቴት የማድረግን ፍላጎት ነው ውስጣቸው የከተተው። እንደ እግዚአብሔር ትሆናላችሁ፣ አሁን ይህንን ከበላችሁ እናንተም አዛዥ ትሆናላችሁ። ይሄኛው እግዚአብሔር ክፉ ነው አለ አይደል? ይሄኛው እናንተ መልካም ነው ትላላችሁ፣ እኩል ትበይናላችሁ ማለት ነው። ስለዚህ እሱ መልካም ነው ሲል ክፉ ነው ትላላችሁ፣ እሱ ክፉ ነው ሲል እናንተ መልካም ትላላችሁ ማለት ነው። ያንን ኦቶሪቲ ነው የምታገኙት ነው። ስለዚህ ትንሽ ክሬሚ የሆነ ፕሮፖዛል ነው፣ የሚጣፍጥ የሚመስል በጣም የሚያጓጓ የሚመስል ፕሮፖዛል ነው ያቀረበላቸው። ውጤቱ ግን ምዕራፍ እዛው ምናልባት ማለፍ ከቻልን ወደዛ ቁጥር 6 ላይ ይህን ካላቸው በኋላ ሴቲቱ ሉክ ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች ይላል። በጣም ሰርፕራይዚንግ ነው ማለት ምክንያቱም ከፍ ብለን ካየን ምዕራፍ 2 ላይ እንደዚህ የሚል ቃል እናያለን። እግዚአብሔር አምላክም ምዕራፍ 2 ቁጥር 9 ለማየት ደስ የሚያሰኘውን ለመብላትም መልካም የሆነውን ዛፍ ሁሉ ከምድር አበቀለ ይላል። ዩሲ አሁን ለማየት እኮ መልካም ነው ሌላውም ነገር ሁሉ፣ አሁን ግን ሌላ ናሬቲቭ ነው የሰጣት። ስለዚህ እንድትጎመጅ ያደረጋት። አሁን ይሄ ለማየት ከሚያምረው ሁሉ የተለየ ነው። ይሄኛው የሚያስጎመጅ ፕሮፖዛል አለበት ውስጡ እንደ እግዚአብሔር የመሆን ማለት ነው። ስለዚህ እይታዋም ተቀየረ ማለት ነው። ዘዌይ ሺ ሲስ ቲንግስ ተቀየረ። ነገሮችን የምታይበት መንገድ
ቀየረባት ማለት ነው። እስቲ ጨምር እዚህ ላይ። ስለዚህ አውቶ ሰልፍ፣ ኖሞስ ደግሞ ህግ ነው። ሰልፍ ሎው ወይም ደግሞ ራስ ገዝነት፣ ራስ ገዝ የመሆን ዝንባሌ፣ ራስ ገዝ ለመሆን የመፈለግ አባዜ። ስለዚህ አሁን ሰይጣን ያቀረበው ፕሮፖዛል ለእግዚአብሔር ዓለሙን ለምን ታስተዳድራላችሁ? ይሄንን ፍንጭ አለን ፋኑኤ፣ ሌላኛውም ፍንጭ አለን። ልክ ጉዳዩ ከሆነ በኋላ እግዚአብሔርም የሚለው ምናልባት መልካምና ክፉ ጋር እንመጣለን ፋኑኤ። ቀጥሎ መልካምና ክፉ ላይ ሪፍሌክት እንድታደርግ አስባለሁ። እግዚአብሔርም አዳም መልካምና ክፉን በማወቅ ከኛ እንዳንዱ ሆነ ብሎ ነበር። እግዚአብሔርም የመጣ ከኛ እንዳንዱ። አሁን እንደ እግዚአብሔር ትሆናላችሁ፣ እንደ እግዚአብሔር የራሳችሁን እድል በራሳችሁ ወስኑ። ስለናንተ ነገ የሆነ አካል አይወስን። ስለዚህ አውቶኖመስ ትሆናላችሁ፣ ራስ ገዝ ትሆናላችሁ ብሏታል። እና ራስ ገዝነት ይሄኛው እንደዚህ ይረዳል ፋኒ። እንደዚህ ብናስብስ ራስ ገዝነት፣ ራስ ገዝ ባለፈው አንስቼ ከነበር አላውቅም። ራስ ገዝነት ይሄኛው ዙፋን ላይ ቁጭ አድርጎታል። ትገዛለህ፣ ታስተዳድራለህ፣ እኔ ያለሁ ለእኔ ትመራልኛለህ ያለውን አካል መፈንቅለ መንግስት አስሞክሮ ገልብጬ ይቀመጣለሁ እንደማለት ብናስብስ? የደንገነትን አመፅ ነው። አመፅ ነው ብለን ስንል እንደምታውቁት አመፅ ራንደምሊ የሚደረግ አይደለም። አመፅ ባይ ዲፎልት አይደለም። አመፅ ኦርኬስትሬሽን አለ፣ ዝግጅት አለው፣ ቅድመ ዝግጅት አለው። ታስባለህ፣ ታሰላስላለህ። ቲዮሪ አለው፣ ፕሪንሲፕል አለው፣ አጋዥ ስቴክሆልደርስ አሉት አመፅ። ስለዚህ አሁን አመፅ ታውቃለህ ፋሚ? የምን አመፅ ነው የምታውቀው? ወደኋላ የህዝብ አመፅ መንግስት ላይ የህዝብ አመፅ አሁን ከንትን ጨምሮ እንደዚህ ኑሮ ብሎ የሆነ ክፍለ ከተማ ላይ የሆነ ቲም ያደራጃል። አመፅን እኮ አሁን እዚህ ጋር ኃጢአት አመፅ ነው ብለን ስንል ካልኩሌት ተደርጎ ነው። አንተም ቅድም እንዳነሳኸው አየች፣ ተመለከተች፣ ያማረ ነው፣ እያሰላሰለች ነው፣ ኢሞሽኗን ተቆጣጥሯል። ጥበብ የምታገኝበት እንደሆነ አክቲቭሊ ነው እንጌጅ ያደረጉት። ውድቅ ስብር ያሉት ባይ ዲፎልት የሆነ ነገር አይደለም። ስለዚህ ይሄንን አመፅ ሲቀጥል ተባብረዋል። ያኛው ፕሮፖዛል አለ፣ አንተ ልክ ነህ። ምናልባት ፋኑይ በመንፈሳዊው ዓለም አመፅ ውድቀት ላይ ሰይጣን ይሄንን ፕሮፖዛል አቅርቦ ሲሶ ከመላእክቱ ደግፈውት ነበር። በሰማይ ላይ ሰፊ ጉባኤና ስብሰባ እንደተደረገ ምናልባትም ራእይ ላይ ከዚህ ወደዚያ ማየት እንችላለን። ሰፊ ስብሰባ ተደርጎ እንደነበር እሱ ጉባኤ ላይ ይሄ ክፉ ይሄንን ፕሮፖዛል አቅርቧል። የደገፉትን ሁሉ ነው። የሰይጣን አመፅ ራሱ ኦን ኦፍ ሰደን አይመስልም። ምሽት ተነስቶ ሲመጣለት በቃ 3 ሰዓት ለ2 ሰዓት ላይ ያስበው ተኩል ላይ ያመፀ ምናምን አይመስልም። ረጅም የተሰራበት ነው የሚመስለው፣ ለመገልበጥ የታሰበበት ስለሆነ ማለት ነው። ስለዚህ ይሄንን ጉድ ኤደን ገነት ላይ ያለውን አመፅ መንግስትን መፈንቀል፣ መንግስትን የመገልበጥ ያህል ሲሪየስ አድርገን መውሰድ አንችልም? በደንብ እንችላለን። ምናልባት ከውጤቱም ጋር አንስተ ጥቂት ነገር ምናልባት እዚህ ጋራ ሳንናገር ማለፍ የሌለብን ብዬ የማስበው ብዙ ሰዎች ላይ ያለ አንድ ጥያቄ አለ። ኦኬ፣ መልካምና ክፉ ከዚህም ጋር ላይ ስለሚያደርግ ማለት ነው። መልካምና ክፉን የሚያሳውቀውን ዛፍ እግዚአብሔር በገነት መካከል ለምን ተከለ? ለምን ተፋኑ? ልጠይቅ እባክህ። እኔ መልስ ኖሮኝ አይደለም፣ ገብቶኛል። እንዴት አስቤ ያውቃለሁ፣ እንዴት አንብቤ ያለው መሰለ። ቴምፕል ብለን ነበር አልቀድም። በኤደን ገነት የመጀመሪያዋ ቤተ መቅደስ ናት ብለናል። ቤተ መቅደስ ውስጥ እንዴት አንድ ክፋት ያዘለ ነገር ይኖራል ሆሊ በሆነ ቦታ ላይ የሚለውንም እስቲ መልካምና ክፉን የምታስተዋውቀው ዛፍ አይዶ ነው። ብዙ ፕሮፖዛሎች ሊኖሩ ይችላሉ። እኔ እንግዲህ የመጽሐፍ ቅዱስ መምህራን ሲናገሩ ያነበብኩት አንዱ እግዚአብሔር ኦቶሪቲውን የሚገልጥበት መንገድ ነው። ማለት በመካከል ማስቀመጡ ሁልጊዜ አዳምና ሔዋን በዛ ሲያልፉ ኖቲስ የሚያደርጉት ነገር ምንም እንኳን እንዲገዙ ፍጥረት ዓለሙ ላይ ስልጣን ቢሰጣቸውም የመጨረሻው ግን ኦቶሪቲ አይደሉም። አሁንም የተከለከሉት ነገር አለ። ያ የተከለከሉት ነገር የሚያስታውሳቸው ምንድን ነው? እነሱ የመጨረሻዎቹ እንዳልሆኑ ነው። ስለዚህ ሁሌ ሲያዩዋት ያችን ዛፍ ከላይ አለ ማለት ነው። ሁሌ እግዚአብሔርን ሪማይንድ የሚያደርጋቸው ነገር ነው። ያ መልካምና ክፉን የሚያሳውቀው ዛፍ እግዚአብሔር አለ፣ ንጉሥ አለ፣ ጌታ አለ፣ አዛዥ አለ የሚለውን ኢንዲኬት ያደርጋል፣
ያሳያል ማለት ነው። ስለዚህ ይሄ በጣም ኢምፖርታንት ነው ብዬ አስባለሁ። ያመጹትም እዚህኛው ላይ ስለሆነ ማለት ነው፣ የእግዚአብሔር ገዥነት ላይ ነው፣ ኦቶሪቲ ላይ ነው ያመጹት። አሁን እነሱ ናቸው የሚወስኑት። ከዚህ በኋላ ለመወሰንም የፈለጉት ራሳቸው ናቸው። ግን ያቺ ዛፍ ምልክትነቷ ሁሌ እዛ ጋር ሲደርሱ የሚያስቡት እኛ ብቻችንን ገዢ አይደለንም ነው። እግዚአብሔር ገዢ ምልክት በፍጥረት ዓለም ላይ ምልክት ነች። ምልክት ነች። ኦኬ። እንደዚህም አንብቤ ነበር ስለ ዛፏ። እንዲህስ ማለት እንችል ይሆን? ዛፏ በራሷ ክፉ አይደለችም። መልካምንና ክፉን የምታስታውቅ ዛፍ ናት እንጂ መልካምንና ክፉን የምታስታውቅ የሚለውን ለምን እንደ ቅባት አንወስድም ያለ ሰው አቃል ማለቴ በቃ ለዚያ በቃ እንዲህ አንተ ይሄንን የምታደርግ ነህ ከተባለ እግዚአብሔር ነው እያለ ያለው ይሆናል። ጥሪው የዛፉ ጥሪ ማለት ማሳወቅ ነው። የዛፉ ጥሪ ማንጎ ያፈራል፣ ፓፓዬ እንዲህ ይሆናል። እስቲ ስለ ወይራ አምጣ። ወይ ለመድኃኒትነት የተሰሩ ዛፎች አሉ። የዚያ ዛፍ ጥሪ ማሳወቅ እግዚአብሔር መርጦታል ለዚህ ዓላማ። ዛፏ ግን ኢኒሻሊ በተፈጥሯ ክፋትን ይዛ አይደለም። ፋኑዬ እኛንም ቅዱሳት መጽሐፍትን ስናጠና አሁንም ይሄ ክፉ እየሰራ ነውና ትዊስት እንድናደርግ እግዚአብሔርን ቃል አሁን ዘፍጥረት 3 ዘገባ ላይ የሆነውን እንዴት አዳም እንዳመፀ ከመገረም ይሄንን አመፀኛ መንግስት ግልበጣ የሞከረን ክፉ ሰው እንዴት እግዚአብሔር ሊፈልግ በክርስቶስ ይመጣል በሚለው መገረም ትቶ ዛፏ ቆይ ምንድናት ብሎ የሚያጠና ሰው እኮ ሚስጥር አድርጎ ማለት በዛፏ የሚመሰጥ ፊልም በቃ ሰርች ሲያደርግ ሪሰርች ሲጽፍ በዛፏ ማለት ምን ልላስቤ ነው? እንዲህስ ቢሆን አሁን እግዚአብሔር አገልጋይ ነህ አለ አንተን እንደው ቢሆን ነው እያልኩ ያለው አገልጋይ ነህ አለ። ይኸው አገልጋይ ሆንክለት አልነበር? በሙያ ያመጣኸው ነው ፋኑይ? ፕሮፌሽንህ ነው አይደለም? በመሆንም ስትወለድ ያመጣኸው አይደለም። አንተ ነህ አለ። ዛፏን እንደዚህ ነው ብሎ እግዚአብሔር ለየ ማለት ትኩረታችን ጸሐፊው ዛፉ ላይ እንድናረግ ሳይሆን አሁን እግዚአብሔር ነው ያለው መልካምንና ክፉን የምታስታውቅ ዛፍ ናት ብሎ ዛፍን ለይቷል ማለት ነው። በዚያ መልኩ ማየት እንችላለን። ኦኬ፣ በጣም ደስ ይላል። ስለዚህ ምን እናረጋለን? ከሰዓታችንም አንፃር ፋኑዬ ወደ መጠቅለሉ እየመጣን ስለሆነ ይሄንን መልካምና ክፉ እስቲ መልካምን እንዲህስ ብለን ብንጠይቅ እግዚአብሔር ለምንድን ነው መልካምንና ክፉን እንዳያውቁ የፈለገው? እንዳያውቁ እንግዲህ መልካምና ክፉን የምታስታውቅ ናት። ሰይጣን ደግሞ ያሰበው ከበላችሁ እንደ እግዚአብሔር እንደምትሆኑ ስለሚያውቅ ነው ብሏል። ስለዚህ ለምንድን ነው መልካምንና ክፉ ሲጀመር መልካምና ክፉ ምንድን እንዳያውቁ የፈለገው? እግዚአብሔር ኢቪል ኢንቴንሽን ኖሮት አይደለም። ያዕቆብ ሲናገር እግዚአብሔር ማንንም በክፉ አይፈተንም ይላል፣ እሱም በክፉ አይፈተንም ይላል። ኢቪል ኢንቴንሽን ይዞ እግዚአብሔር የሚያደርገው ነገር የለም። ምንድን ነው ግን ማወቅ እንደምታውቀው በዕብራይስጥ ኤክስፒሪየንሻል ነገርም ጭምር ነው። ይሄ ልምምዳዊ ነው። የኮግኒቲቭ ብቻ አይደለም፣ የጭንቅላት እውቀት ብቻ አይደለም፣ በመለማመድም የምናውቀው ነገር ነው። ስለዚህ እግዚአብሔር እነዚህን ሰዎች በሱ መልክና ምሳሌ ነው የፈጠራቸው። ያስባሉ፣ ሪዝን ያደርጋሉ። ስለዚህ በሚያዩት ፍጥረት ውስጥ ሁሉ የእግዚአብሔርን ጉድነስ ያያሉ። ይሄ ማለት ግን ከመልካምነቱ እኮ ተካፋዮች ናቸው እነሱ። የመልካምነቱ ግን ተቃራኒ ምን እንደሆነ ግን ያውቃሉ ኢኔሴንስ፣ ወይም እያወቁ ይሄዳሉ። ለምሳሌ በእውቀት ደረጃ በጭንቅላት እውቀት ደረጃ ማለት ነው። ልክ እግዚአብሔር እንደሚያውቀው እግዚአብሔር የመልካም ነገር ሁሉ ተቃራኒ ክፉ እንደሆነ ኢቭል እንደሆነ ያውቃል እግዚአብሔር በሁሉን አዋቂነቱ ማለት ነው። የህይወት ተቃራኒ ሞት እንደሆነ ያውቃል እግዚአብሔር። ስለዚህ ከኛ እንዳንዱ ሆኑም ሲል እግዚአብሔር የሚያውቀውን ያንን እውቀት እነሱ ኤክስፒሪየንሻሊ ሊለማመዱት ነው ማለት ነው። ስለዚህ ወደዛ ነው የሚሄዱት። መልካምና ክፉ ማለት እግዚአብሔር ሲጀመር ክፉ ማለት አይ ቲንክ የኦገስቲንን ትራንስሌሽን መውሰዱ ጥሩ መሰለኝ። እሺ፣ ኢቭል ማለት ኢሰንስ አይደለም። ይሄ ክፋት የምንለው ነገር ማንነት፣ ባህሪ ወይ ያለ ነገር አይደለም። የመልካም ነገር ዲስቶርሽን ነው፣ መጣመም ነው። ስለዚህ እግዚአብሔር የፈጠረው መልካም ነገር አለ፣ የዛ ነገር ብልሽት ነው ኢቭል የምንለው ነገር፣ ክፉ የምንለው ነገር ማለት ነው። ስለዚህ
የተናገራቸው ነገሮች ሁሉ ወይም የፈጠራቸው ነገሮች ሁሉ ተቃራኒያቸው ኢቭል ነው ማለት ነው፣ ክፉ ነው ማለት ነው። ዲፋይን የምናደርገው እንደዛ ነው። ስለዚህ ያንን ነገር ለማወቅ ከኛ እንዳንሆን ሲል እግዚአብሔር የሚያውቀውን ነገር በሁሉን አዋቂነቱ እነሱ ደግሞ ኤክስፒሪየንሻሊ ለማወቅ ራሳቸውን አሳልፈው ሰጡ ማለት ነው በአመፅ። ከሞራል ስታንዳርድ ጋር አገናኝተንስ ማለት ይሄ መልካምንና ክፉን ማወቅ ከኤክስፔሪንሻል ኖሌጅ መጽሐፍ ቅዱስ እውቀትን የሚተረጉመው በዚህ መልኩ ነው በትክክል። ግን አሁን መልካምንና ክፉን ማወቅን ከምርጫ ጋር ስናገናኝስ ምን አስቤ መሰለህ ፋኑኤ? መልካምና ክፉን ማወቅ አሁን መልካምንና ክፉን አለየም ይሄ ልጅ ሲባል ስለ የትኛው የሰውነት ክፍል እያወራን ነው የሚለውን ከሞራል ከህሊና ከምርጫ ከዝንባሌ ከሱ ሐሳብ ጋር እንዴት እናገናኝ? ሌሎችም እንደሚሉት መልካምና ክፉን ይሄ በተለይም በህይወት ላይ ይሄ መልካም ነው ይሄ ክፉ ነው የማለት የመበየንን ስልጣን እግዚአብሔር በሰው እጅ አልሰጠም። የመበየንን ቅድም አንስታል። የመጨረሻው ዳኛ የመጨረሻው ሲጀመር መልካም የሚባለው በእግዚአብሔር መልካምነት መነጽር ነው። መልካም የሚባል የተቀመጠ የሆነ ቢሮ የለም። መልካምነት የሚባል ነገር ብቻውን የተፈጠረ መልካም የሚባል ነገር የለም። እግዚአብሔር ነው መልካም። አይተናል ቪንዲኬሽን ላይ መልካም እንደሆነ አየ ሚለውን ስንመለከት እግዚአብሔር መልካምን መልካም የሚለው ኢን ላይት ኦፍ ሂምሰልፍ ኢን ላይት ኦፍ ሂስ ካራክተር ነው። ስለዚህ አሁን መልካም እግዚአብሔር ነው። መልካም እግዚአብሔር ነው። ስለዚህ እግዚአብሔር መልካም ነው። አሁን ይሄ በምንልበት አሁን እግዚአብሔር መልካም ነው በምንልበት ሴንስ አይደለም እያልኩ ያለው የሱ ባህሪ ነው። ክፉ ደግሞ ከዚያ ውጪ የሆነ ሁሉ ነው። እግዚአብሔር ካሰበው ከባህሪውና ከፈቃዱ የእግዚአብሔር ነጸብራቅ ያልሆነ እርሱን እና ከመንገዱ ተቃራኒ የሆነ ሁሉ ክፉ ነው። አንተም እንዳነሳ ዲስቶርትድ የሆነ የእግዚአብሔር እውነት ሲጠለሽ ሲጣመም እና ምን ልልህ ነው ፋኑዬ? እግዚአብሔር እሱን ስልጣን ለሰው አልሰጠም። አሁን ዛፏ ላይ አንቆይ በጣም መልካምና ክፉን ስናስብ እግዚአብሔር እሱን ስልጣን አልሰጠም። እሱን በማድረጉ እግዚአብሔር እኮ ቸር ነው። ወንጌሉን ማየት እንችላለን እዚህ ጋር እግዚአብሔር ቸር ነው። እግዚአብሔር እኔ ነኝ የማቅላችሁ መልካምንና የምወስንላችሁ እኔ ነኝ የእናንተን ዴስትኒ እኔ ነኝ። ለምን ወደዚህም ዘላለም ውስጥ ወደዚያም እኔ አውቃለሁ። እግዚአብሔር ስፓን ያደርጋል ወደዚህም ጊዜን ወደዚያም ጊዜን በዚያ ውስጥ ኖሮ እግዚአብሔር በመለማመድና ምናልባት ቅድም እያሰብኩኝ ነበር ሞትን ትሞታላችሁ ብሎ ሲል ሞት አጓግቷት ይሆን የሆነ ኬክ መስሏት ይሆን? እንደው ዝም ብዬ እኮ ነው አሁን እንትን ሪፍሌክት ምን ልልህ ነው ፋኑዬ? ሞትንም እኮ እሱ አታውቅም። አሁን ሞት ያለው ነገር እሱ የቀረብን መሆን አለበት ብላ እኮ ይሆናል ፋኑዬ። እዚህ ፊት ለፊት ባለ ሐሳብ ማለት ነው በበላችሁ ቀን ሞትን ትሞታላችሁ። እስቲ ቆይ ይሄ ሞት የሚሉት ነገር ክፉ ስለመሆኑ ቼክ ላርግ ብላ እኮ ይሆናል። እግዚአብሔር ግን ሞትን ትሞታላችሁ ያለው ሞቶ አይቶ አይደለም። ሞት ምን እንደሆነ ያውቃል። ሞት ከእርሱ ውጪ የሆነ ከእርሱ ፕላን ውጪ የሆነ ነገር ሞት እንደሆነ እግዚአብሔር ያውቃል። እና ይሄ ሞትን ትሞታላችሁ የሚለው ይሄ ስሙ በአማርኛ ነው። በአማርኛ ሞላ ይላል ስሙ። እሺ ምናልባት እሷ በአማርኛ ስለማትሰማ ምን ልልህ ነው? ስለዚህ እሱን ኦኬ ፋኑዬ በዚህ መልኩ አሁን እግዚአብሔር ቸር ነው። የመጽሐፍ ቅዱስ አጥኞች እንደሚሉት እሱን ሲል እግዚአብሔር እኔ ነኝ የማቅላችሁ ብሎ ነው። በሌላ ገጽ ደግሞ ክፉ ሆኖ ቼክ አርጋችሁ ክፉ ሆኖ ካገኛችሁ ጸጸቱን አትችሉትም። ኢኖሰንት ሆናችሁ እንድትኖሩልኝ ይፈልጋል። ንጹህ ሆናችሁ እንድትኖሩልኝ ይፈልጋል። እየተጸጸታችሁ ኃጢአት ዲፋይልድ በሆነ አእምሮ እንድትኖሩ። ታዲያ እግዚአብሔር ቸር አይደል ፋኑ? እና ይሄ ወንጌል አይደል? አሁን ወደዚህ አይደለ ማይንዳችን ሪስቶር የሚደረገው? ኦኬ ስለዚህ ምናልባት ውጤቱ ላይ ጥቂት ነገር ትበለንና ትለንናንተ ታዲያ ምን ሆነ? ምናልባት 3 ደቂቃ ባልበለጠ ጊዜ ውስጥ ተመልካቾቻችን የውድቀትን ሐሳብ ምንድን የሆነው ምንድን የተፈጠረው
ሔዋን ጋር ምን አይነት ፕሮፖዛል ነው የቀረበው፣ ከዚህ የተነሳ ምን ሆነ የሚለውን ስንመለከት ነው የመጣ ነው። ታዲያ ምን ሆነ በውድቀት? እንግዲህ አጻጻፉን ስናየው የቀረበላቸው ፕሮፖዛል እንደ እግዚአብሔር መሆን ነው። ሀፕን ያደረገው ነገር ግን የማይገናኝ ነገር ነው። የሴጣን ስራ ሁሌ እንደዛ ነው። ዲፒክት ያደርግልናል፣ የማይሰጠንን ነገር ፕሮሚስ ያደርጋል። ከዛ በኋላ ግን ያንን ከተሳሳትን በኋላ እጃችን ላይ የሚገባውና የመጨረሻው ኔቱ ማለት ነው ግን ማንጠብቀው ነገር ነው የሚሆነው። ምንድን ነው ሀፕን ያደረገው? እንደምናየው የሁለቱም አይኖች ተከፈቱ፣ እነርሱም ራቁታቸውን እንደሆኑ አወቁ፣ የበለስንም ቅጠሎች ሰፍተው ለእነርሱ ለራሳቸው ግልድም አደረጉ ይላል። እነርሱም ቀኑ በመሸ ጊዜ የእግዚአብሔርን የአምላክ ድምፅ ከገነት ውስጥ ሲመላለስ ሰሙ፣ ከዛ ተሸሸጉ ይላል። ይሄ ነው የመጨረሻ ውጤቱ። ማለት ያን ያህል እንደጠበቅነው ትልቅ ነገር አጓጊ ነገር ሀፕን አላደረገም። ሀፕን ያደረገው ማፈር፣ መሸሸግ፣ በኋላ እንደምናየው ደግሞ ከእግዚአብሔር ሀለወት መውጣት ነው። የሰይጣን ፕሮሚስ ሁልጊዜ እንደዚህ ነው። ውጤቱ ደግሞ ይሄ ነው። አዝናለን በስራችን፣ በጥፋታችን፣ በአመፃችን። ስለዚህ አየህ እንደ እግዚአብሔር እኮ የመሆንን ልምምድ ለራሳቸው የማስተዳደርን እንደ እግዚአብሔር እኮ እኔ ነኝ በራሴ የምወስነው ብለዋል። ቅድም ግን አንተ ያነሳኸው በጣም የሚገርም ሀሳብ አለ። እንደ እግዚአብሔር አውቶኖመስ ሆነው አይገዙም። ለምን? ባለስልጣን ነኝ የሚለው አካል ፈቃድ ስር ነው የሚወድቁት። አንድ ጸሐፊ እንደዚህ ይላል፣ ታውቃላችሁ የሚለውን እውቀት፣ ይሄ እውቀት ያወቁት እውቀት አመፀኞች እንደሆኑና ኃጢአተኛነታቸውን ያወቁት ሲንፉል እንደሆኑ ነው። ፋይናሊ ከእግዚአብሔር የሸሹበትን እውቀት ነው። እና ይሄ እውቀት ከእግዚአብሔር ተለይቶ ስለ እግዚአብሔር ፕሮግራም ከእግዚአብሔር ሶርሱ እግዚአብሔር ያልሆነ ጥበብ ፋኑዬ አሁንም ቢሆን አሁን በዚህ ዘመንም አሁን እውቀት መልካም ነው ተመልካቾቻችን፣ መረዳት መልካም ነው፣ ማሰብ፣ ሪፍሌክት ማድረግ፣ ማሰላሰል መልካም ነው። ሶርሱ ግን እግዚአብሔር ካልሆነ ኢቭል ነው። ሶርሱ እግዚአብሔር ግቡም እግዚአብሔር ካልሆነ ከእግዚአብሔር ሆኖ ለእግዚአብሔር የሚሰራ ካልሆነ ከክፉ ነው። ግን በጣም ደስ የሚል ይመስላል፣ በጣም የሚያጓጓ ነው የሚመስለው። እና ሌሎች የመጽሐፍ ቅዱስ አጥኞችም እንደሚሉት ኤግዛይል ሆነ፣ መውጣት ሆነ፣ መሰደድ ሆነ። ኤግዛይል የሚጀምረው እስራኤል ወደ ሆነበት ሀገር ተነቅላ ስትሄድ ሳይሆን ኤግዛይል የሚጀምረው ጀነሲስ ላይ ነው። ስደት ሆነ፣ መነቀል ሆነ። ሌላኛው የሪሌሽንሺፖች መበላሸት ሆነ፣ ምሉዕነት ወደ ጎዶሎነት። አንተ ቅድም ያነሳው ሰው ከእግዚአብሔር ጋር ጠለሸ ግንኙነቱ፣ ሰው ከራሱ ጋር ጠለሸ፣ አገለደመ፣ ጠፋ፣ ህሊናው ከሰሰው። ሰው ከባልንጀራው ጋር ተነቋቆረ፣ በእኔ ትውልድ ቋንቋ ተነቋቆረ፣ አንተ የሰጠኸኝ ሂጅ ብሎ ይናገራል። አሁን ሰው ከፍጥረት ጋር ይሄ ፎር ፎልድ ሪሌሽንሺፕ የሚሉት ችግር ገጠመው ማለት ነው አይደል ፋኑይ? ስለዚህ ምናልባትም ለዚህ ትውልድ አሁን ላለች ቤተክርስቲያን ምትለን ነገር ካለ አንድ ነገር የምለው ምናልባት ቤተክርስቲያንም አሁን ብዙ ጊዜ ዓለማዊነትን ስናስብ የምናስበው ከቤተክርስቲያን ውጪ በሱስ ውስጥ ያሉ ሰዎች ወይ የሆነ ነገር የምናስበው ነገር አለ። ዓለማዊ ስንል የሚመጣለን ነው። በእርግጥ እሱም እግዚአብሔር ላይ ያለ አመፅ በአጠቃላይ ዓለማዊነት ነው። ግን ዮሐንስ ሲነግረን የዓይን አምሮት፣ ስለ ገንዘብ ያለ ትምክህት ነው ይለናል እና የስጋ ምኞት ነው ይለናል። ይህንን ለምንድነው ማነሳው? የዚህን ዘመን ቤተክርስቲያን ሳስብ አሁን ላይ ያለውን ሪያሊቲ ስመለከት አንዱ የሚታየኝ ነገር ሰው ተኮር ነው በጣም። ልክ ሰይጣን እዚህ ዘፍጥረት 3 ላይ እንዳደረገው እግዚአብሔርን ከመድረኩ አስወጥቶ እናንተ የሚል ኢሜጅ ነው የሰራው። ምናልባት አሁን በምናያቸው ቸርቾች ውስጥ እግዚአብሔር በእውነትም እየተመለከ ነው ወይ የሚል ጥያቄ ይፈጠርብኛል። ምክንያቱም የሚመለከው ሰው ነው ወይም ጤንነት፣ ብልጽግና ወይም ሌሎች ነገሮች ናቸው። እግዚአብሔር ለዛ አገልጋይና አሽከር ነው እንጂ ዋና አይደለም፣ የሚመለክ አይደለም። በዚህ ዘመን ሪያሊቲ ማለት ነው። ሰይጣንም ደግሞ የሚሰራው እግዚአብሔርን ማዕከል ያደረገ ህይወት ሳይሆን ሰውን ማዕከል ያደረገ ህይወት እንዲኖር ነው። ስለዚህ ቤተክርስቲያን ውስጥ ራሳችንን አንዱ መፈተሽ ያለብን ምን ያህል ክርስቶስ ማዕከል ሆኗል በቤተክርስቲያን ውስጥ፣ ምን ያህል እግዚአብሔር ተኮርነን፣ ምን ያህል ወንጌል ተኮርነን የሚለውን ማጤን ይኖርብናል። አለበዚያ ሰው ተኮር ከሆነን
የሚደረገው ነገር ኢቭን እግዚአብሔር እንኳን ለሰው አገልጋይ ሆኖ የሚቀርብበት ቤተክርስቲያን ከሆነ ተመሳሳይ አመፅ ውስጥ እንደሆነ ማሰብ ይኖርብናል። አመሰግናለሁ ፋኑዬ። ተመልካቾቻችን ውድቀት ምን ይመስላል፣ ምንድን የተከሰተው፣ ኤደን ገነት ላይ ምንድን ነበር የሆነው የሚለውን ዛሬ ተመልክተናል። በቀጣይ ጊዜ ደግሞ ለዚህ የተሰጠውን መፍትሄ በእግዚአብሔር ወንጌል ትርክት ውስጥ ጭብጣችን ውስጥ ለዚህ የተሰጠውን መጽሐፍ ቅዱሳዊ መፍትሄ እንመለከታለን። ሳምንት እስክንገናኝ ሰላም ቆዩ።